እንዴት ናችሁ? ውድ ተመልካቾቼ ዛሬ ልንወያይበት የመረጥኩት ወይም ደግሞ በትምህርት ዓለም ውስጥ ካለው ውስጥ የጂኦግራፊ ነው። ስለ ጂኦግራፊ አንዳንድ ነገሮች ምን ማለት ነው? ስፋቱ እንዴት ነው? በሱ ስር ያሉትን ሰብፊልዶች እናያለን ማለት ነው። አጠቃላይ ማየት የምንጀምረው ከቻፕተር ዋን ነው። ቻፕተር ዋን አጠቃላይ የሆነ መሰረታዊ የሚባሉ ነገሮችን ያያል ማለት ነው። ከዚህ ውስጥ ጂኦግራፊ ምንድነው? የኢትዮጵያ እና የተጎራባች ሀገር ወይም ደግሞ ቀንድ ሀገራት በተለይም የአፍሪካ ቀንድ ሀገራት የሚባሉትን እንዲሁ በዳሰሳ ለማየት እንሞክራለን። ሞር ኢምፖርታንትሊ ግን ፎከስ የምናደርገው ኢትዮጵያና ኢትዮጵያ ሞር ስለነሱ ይሆናል ማለት ነው። በዚህ ምንድነው ዓላማው? ይሄንን ቻፕተር ስንጨርስ ሲባል የመጀመሪያው የጂኦግራፊ ስፋቱ ምንድነው? ጂኦግራፊ ምንድነው? የእሱ ሰብ ፊልዶች ምንድን ናቸው? እንዴት ነው ኢምፕሊኬሽናቸው የምናደርገው? የት ይገኛል? ምን አይነት ቅርጽ ነው ያለው? ስፋቱስ ምንድነው? ያሉትን ኢንቫይሮመንት ምንድነው? አካባቢያችን ላይ ያሉት ነገሮችን በደንብ ጠቅላላ ሶሾ ኢኮኖሚካሊ ፖለቲካል አስፔክቶችንም ቤዚክ የሚባሉ ደግሞ ማፕ ሪዲንጎችን አጠቃላይ የያዘ ነው ማለት ነው። ሰው ምንድነው ጂኦግራፊ ሲባል ከሚለው እንጀምር። በጣም ብዙ የተለያዩ ዲፊኒሽኖች አሉ። እንዲሁም የተለያዩ ፊልዶች አሉ። ግን በስፋቱና በጥበቱ ምክንያት ኢትስ ዳይናሚክ ነው። በጣም የተለያየ ነው። ምክንያቱም የመሬት አቀማመጥ ከጊዜ ወደ ጊዜ ገፊ የሚባሉ የተለያዩ ሊቀይር የሚችሉ በጣም ብዙ ነገሮች ስላሉ ዳይናሚክ ኔቸር ኦፍ ዲሲፕሊን ነው ያለው። እና ግን ወርኪንግ ዲፊኒሽን የሚባለው የጂኦግራፊ it is the scientific study of the earth that describes and analyzes spatial and temporal variation. ስፓሻል ስንል ፕሌስ ነው፣ ቦታዎችን እንዴት ነው እና ልዩነታቸውን ከፊዚካል ጋር ከባዮሎጂካል ጋር ፊዚካል ላይ ስንል ከፍታ ነው፣ ተራራማ ነው፣ ዝቅተኛ ቦታ ያሉት የከፍታዎችን በመለየት ባዮሎጂካሊ ደግሞ አዳፕቴብል የሆኑትን ከኤንቫይሮንመንት ጋር የሚሆኑ ሊሆን ይችላሉ፣ ውሃ ውስጥ ሊሆን ይችላሉ፣ በአየር ላይ የሚሆኑ ነፍሳቶች ወረቨር ሊቪንግ የሚባሉትን ነገሮች እንዲሁም የሰዎች እለት ተእለት እንቅስቃሴዎች ክስተቶች በዛ ምክንያቱም ጂኦግራፊካሊ ይወስናል የቱ ጋር ምን መሆን እንዳለበት ይወስናል። ምክንያቱም እንደምናውቀው በተለይ ደግሞ ፖለቲካል አስፔክት ላይ ብናየው ጂኦ ፖለቲካል ላይ ሂውማን ፎኖሜናል ላይ ይወስናል። ምክንያቱም የተለያዩ ጦርነቶች በሚኖሩበት ሰዓት ወይም ደግሞ የእህል ምርቶች የተለያዩ ነገሮች ላይ ኢት ዲፔንድ ኤንድ የነዚህ ሁሉ ፊዚካል ባዮሎጂካል ፌኖሜና ሂውማን ፌኖሜና ኦል ኢንተርሪሌሽንሺፓቸው እና እንዴት ነው ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዘ እርዝ እንዴት ነው ሲቀየር የሚሆን ናቹራል ዲዛስተር እንኳን ቢከሰት የመሬት አቀማመጥ አንዳንዴ ይለያያል ማለት ነው። ሞር ኢምፖርታንትሊ ኔክስት ቻፕተር ላይ እንዴት ነው ሜሶዞይክ እያንዳንዱን እንዴት ነው ጂኦ እርዝ ላይ ያሉትን ነገሮች የምናየው ይሆናል ስፔሲፊካሊ። ኤኒዌይ ግን እዚህ ላይ የሚያሳየን ነገር ምንድነው? ጂኦግራፊ ጂኦ ሚንስ the term geo refers to geo means earth, graphy means study, so it's study about the scientific study of the earth. yeah the scope of geography ስንል ስኮፑ ምንድነው? ስኮፕ ስንል ስፋት ኤክስቴንት የሚያደርገው እንዴት ነው የቱን ሊያካልል ይችላል ስንል ጂኦግራፊ የሚያካልላቸው
ኦል ኦቨር እርት ነው እንዳለ የሚገኝ። ለምሳሌ ቀጭን ዞን የምንላቸው እንዴት ነው? አትሞስፌር አለ፣ ሊቶስፌር አለ፣ ሃይድሮስፌር የለ፣ ባዮስፌር አለ። አትሞስፌር ስንል ኤር ፓርቲንግ ነው። ሊቶስፌር ሶይል ፓርት ነው፣ ሶይል ለመሬት ላይ የምናያቸው። ሃይድሮስፌር በውሃ ላይ የምናያቸው። ባዮስፌር ደግሞ ህይወት ያላቸው ነገሮች ነው። ስለዚህ በውሃም በመሬትም በውሃ ውስጥም እንዲሁም አጠቃላይ የሚኖሩ ህይወት ያላቸውን ነገሮችን ሁሉ ያካተተ ነው ማለት ነው። ስለዚህ የነዚህ ሁሉ የሚኖሩበት እነዚህን ሁሉ የሚኖሩ እንዲሁም ደግሞ የሰዎች እለት ተእለት እንቅስቃሴም ከዚህ ውስጥ የሚካተት ነው ማለት ነው። ታዲያ አፕሮቹ እንዴት ነው? ጂኦግራፊ ዘዴዎቹ እንዴት ነው ስንል ሁለት አይነት አፕሮች አሉት። አንደኛው ቶፒካል ነው፣ ሁለተኛው ደግሞ ኦሪጂናል ነው። The name topical is indicated a particular which means that the category of physical or human phenomena distributed over the earth። ስለዚህ one of the geographical field ነው ቶፒካል የሚባሉት። ሶስት አይነት ስም አለው። ቶፒካል፣ ሲስተሚካል ኤንድ ቴማቲክ ፊልድ ነው ማለት ነው። ሪጂናል ጂኦግራፊ ስናይ ኮንሰርን የሚያደርገው ሪጅን ላይ ነው። ሰም ኤሌመንቶቹ አሁን ኢንተርሪሌሽንሺፕ ናቸው። አንደኛው ለአንዱ እየተመጋገበ የሚሄድበት ሁኔታ ነው ያለው ማለት ነው። ስለዚህ ሁለት አይነት አፕሮች እንዳለ መረሳት የለበትም። ቶፒካል፣ ሲስተሚክ፣ ቴማቲክ እነዚህ ሶስቱ የሱስ መሆኑን እንዳይረሳ። ፓርቲኩላር ካታጎሪ ኦፍ ፊዚካል ኦር ሂውማን ፌኖሜና መሆኑን። ሪጂናል ጂኦግራፊ ኮንሰርን የሚያደርገው ሪጅን ላይ መሆኑን ማስተዋል ተገቢ ነው። ታዲያ ቤዚክ ቲምስ ኦፍ ጂኦግራፊ እነዚህም እንዴት ናቸው? እዚህ ውስጥ ሊካተቱ የሚችሉት ቲሞቹ እነማን ናቸው ስንል አንደኛው ሎኬሽን ነው፣ ሁለተኛው ፕሌስ፣ ሶስተኛው ሂውማን ኢንቫይሮንመንታል ኢንተራክሽን፣ አራተኛው ሙቭመንት፣ አምስተኛው ሪጅን። እነዚህ በሙሉ ቲምስ ኦፍ ጂኦግራፊ ናቸው። ሰው እስቲ ዲቴይል እናያቸው። ሎኬሽን ስንል ሞስት ስተዲ ኦፍ ጂኦግራፊ ቢጊን ዊዝ ዘ ሜንሽን ኦፍ ዲስ ቲም። የሆነ ስለ ጂኦግራፊ ስናወራ የት ነው የሚገኘው እንላለን። ሁል ጊዜ የት ካልን ዌር የሚል ኩዌሽን ካነሳን ሎኬሽን እንደሚጠቁመን ግልጽ ነው ማለት ነው። ስለዚህ ይህንን ሎኬሽኑን ለመግለጽ ሁለት አይነት መንገዶች አሉ። አንደኛው አብሶሉት ሎኬሽን ነው፣ ሁለተኛው ደግሞ ሪላቲቭ ሎኬሽን ነው። የአንድ ቦታ ፍጹማዊ የሆነ ቦታ ይሄ ፍጹማዊ ቦታ ነው፣ ወይም ደግሞ አንደኛውን ደግሞ በማነጻጸር ሪሌቲቭሊ አንድ ቦታ ከዚህ ቦታ ጋር ነው እያልን እያገናኘን የምንገልጽበት ነው ማለት ነው። ያ ማለት ለምሳሌ አብሶሉት ሎኬሽን የምንለው ማፒንግ ነው። ላቲቲዩድ ኤንድ ሎንጊቲዩድ አለ። ላቲቲዩድ የምንለው የሆሪዞንታሊ የምናገኘው ሲሆን ሎንጊቲዩድናል ቨርቲካሊ ማፕ ላይ የተሰመሩ አሉ። እነሱን በመጠቀም በዚህ ዲግሪ ከዚህ ዲግሪ ነው የሚል አዲስ አበባ ወይ ኢትዮጵያ የምትገኘው በዚህን ያክል ዲግሪ ነው ተብሎ ሲቀመጥ ይህ አብሶሉትሊ ነው። በዚህ ላይ በስምምነት በተቀመጠ ሎኬሽን ላይ የሚገኝ ነው። ሪላቲቭ ሎኬሽን ግን ምንድነው? ከአጎራባሽ ጋር በማየት ወይም ደግሞ ሜን የሚባሉ የሚታወቁ ነገሮች ላይ አንጻራዊ እየተጠቀምን የምናናገርበት ነው ማለት ነው። ኤኒዌይ ስለዚህ ቲምስ ኦፍ ጂኦግራፊ አንደኛው ሎኬሽን ነው። ሎኬሽን ዌር የሚለውን ይመልስልናል። ሬሌቲቭ ነው አብሶሉት ነው የሚለው መለየት ያስፈልጋል። ሁለተኛው ፕሌስ ነው። ፕሌስ ስናደርግ ወይ አካላዊ ሊሆን ይችላል ወይም ሰዋዊ በሆነ መንገድ አስፔክት የሆኑ ሎኬሽኖች። ለምሳሌ አሁን ቦታውን አወቅን ግን ስሙን መናገር ሊኖርብን ይችላል። ወይም ደግሞ ያሉት ባህሪዎች ሊኖር ይችላል። ወይም ደግሞ የተከሰተባቸውን ነገር በመንገር እዛ ቦታ ላይ ይሄ የእንትና ቦታ ነው፣ ይሄ የእንትና ቦታ ነው እያልን መሰየም እንችላለን ማለት ነው። ስለዚህ ዩኒክ ነው ማለት ነው። ወይ በአቀማመጡ ወይም ደግሞ በሚሰጠው ሃይድሮሎጂ ሊሆን ይችላል፣ ከውሃ የምናገኘው ሊሆን ይችላል፣ ውሃማ አካላት ሊሆን ይችላል፣ ወይም ደግሞ ተፈጥሯዊ በሆኑ የሚቀጠሙት ናቸው ማለት ነው።
ኤኒዌይ ብቻ ሲቹዌሽኖችን በማየት የምናስቀምጥበት ነው ማለት ነው። ስለዚህ ፕሌስ ስናወራ ምን ይጠቅመናል? ሞር ኢምፖርታንትሊ ስንል ሁለት መሰረታዊ የሆኑ ነገሮችን እያወዳደርን ይሄ ቦታ እዚህ ይገኛል፣ ይሄ ቦታ ደግሞ እየተለየ ነው፣ ምክንያቱም በዚህ በዚህ ነው እያልን ቦታዎችን ለመለየት ለመግለጽ እንዲሁም ደግሞ ከሁኔታዎችና ከድርጊቶች ጋር በማያያዝ የተለያዩ ስሞች ሊሰጥ ይችላሉ። ያ ደግሞ ዩኒክ እንዲሆን ያደርገዋል ማለት ነው። ስለዚህ ሎኬሽን አየን፣ ፕሌስ አየን። ይህም ደግሞ ሶስተኛው ደግሞ የጂኦግራፊክ ቲም የሚባለው ሂማን ኢንቫይሮንመንት ኢንተራክሽን። ምንም ሊቆምማ በቃ ሊቆም የማይችል ነገር ቢኖር ሰዎች ከአካባቢያቸው ጋር ያላቸው ግንኙነት ነው። ይህ ግንኙነት ደግሞ እንደ ሰዎቹ ያላቸው ፕሮፋውንድ ኢፌክት ይወሰናል ማለት ነው። ለምሳሌ ዲፔንድ የሚያደርገው አሁን ለምሳሌ ኔቸር ፎር ሊቪንግ፣ ለምሳሌ ተፈጥሯዊ ሁኔታዎች ይወሰናሉ። አንድ ሰው ሊመቸው ይችላል፣ ላይመቸው ይችላል አካባቢው። እንዲሁም አሁን ለምሳሌ አዳፕቴሽን ብናይ አዳፕቴሽን ምንድነው? ከሆነ ነገር ጋር ሰዎች እንዴት ሊላመዱ ይችላሉ? ከሆነ ነገር ጋር ህይወታቸውን የተለመደ የዕለት ተዕለት ህይወታቸውን እንዲሁም ባህሪያቸውን ከሁኔታዎች ጋር አዋደውና አዛምደው እንዴት ሊቀጥሉ ይችላሉ የሚለውን ነው የሚያሳየው ማለት ነው። ለምሳሌ ከፍታ ቦታ ላይ የተለመዱ ሞዴሬት የሆኑ ኢንቫይሮንመንት ላይ የለመደ ሰው በረሃ ውስጥ ወስደህ እዛ ኖር ብትለው እጅግ ቻሌንጅ ያደርገዋል እዛ መኖር ማለት ነው። ግን ደግሞ አዳፕቴሽን የሚባል ነገር ስላለ በጊዜያቶች ነገሮችን በማመቻቸት የሰው ልጅ ከተፈጥሮ ጋር መለማመድና መቆየት ይችላል ማለት ነው። ስለዚህ ሁለቱ የማይለዋወጡና አንድ ላይ ተዋደው የሚሆኑ ነገሮች ናቸው ማለት ነው። ሎኬሽን አየን፣ ፕሌስ አየን፣ ሂውማን ኢንቫይሮንመንት ኢንተራክሽን አየን። አሁን ሙቭመንት ነው የምናየው። አሁን የሰው ልጅ አንድ ቦታ ላይ ረግቶ አይቆይም። ከአንድ ቦታ ወደ ሌላ ቦታ ትራንስሎኬት ያደርጋል፣ ይንቀሳቀሳል። ወይ የተለያዩ በስራ ጉዳይ ሊሆን ይችላል፣ ወይም ደግሞ በጉብኝት መልክ ሊሆን ይችላል። ዋትኤቨር ዘ ሪዝን ይንቀሳቀሳል ማለት ነው። በሚንቀሳቀስበት ሰዓት ላይ ይህ ግንኙነት የሚኖረው አንዱ ዋን ኦፍ ቲምስ ኦፍ ጂኦግራፊ ነው ማለት ነው። ሌላው ሪጅን ነው፣ የጂኦግራፊካል ኤሪያ ነው። በተለያዩ ባህሪዎች ቦታዎቹን ልንለያያቸው እንችላለን ማለት ነው። ለምሳሌ ፎርማል ሪጅኖች አሉ። አሁን ለምሳሌ ሆሞጂኒሲቲ ናቸው ወይም የማይቀየሩ ናቸው። ለምሳሌ ይሄ እዚህ አካባቢ ያለው የአፈር ምርት ሸክላማ ነው ወይ ልንል እንችላለን። መረሬ ነው ወይ ምን? ያ ማለት ሊቀየር አይችልም። አብዛኛውን ጊዜ ለረጅም ጊዜ እዛ ጋር ነው የቆየው ማለት። ወይም ደግሞ ለማይቀየው ለምሳሌ ይሄ ሞዴሬት የሆነው ዝናብ አለው፣ በዚህን ያክል ወር ክረምት ነው፣ በጋ ነው፣ በዚህ ጋር ይዘንባል እያልን በቦታው ላይ በሚታዩ ነገሮች መለወጥ እንችላለን። እንዲሁም ደግሞ ሂውማን ፎኖሚ ያለና ስናወራ አሁን ተመሳሳይ የሆኑ ቋንቋዎች የሚያወሩ አሉ። እንዲሁም ከሃይማኖት አንፃር እንዲሁም ደግሞ የገቢ ምንጫቸው አርብቶ አደሮች ከሆኑ እንዴት ነው የሚያገኙት? ወይስ ዳይቨርስ የሆነ ኢኮኖሚክ ነው የሚያገኙት? ስለዚህ ሪጅኑ ይወሰናል ማለት ነው። በማርባት ነው ወይስ እጽዋትን በማሳደግ ነው ወይ እህል ዘር ነው ዋትኤቨር ዘ ቦታው። ስለዚህ ዋን ነው ማለት ነው። ስለዚህ አጠቃላይ ቲም ኦፍ ጂኦግራፊ የምንላቸው ሎኬሽን አለ፣ ፕሌስ
ሬስ አለ። ኦኬ ሪጅን አለ። ሂውማን ኢንቫይሮንመንት ኢንተራክሽን አለ። ዳሴት ሙቭመንት አለ። እነዚህ በሙሉ አንድ ላይ የሚታዩ ናቸው ማለት ነው። 1.2ን በቀጣይ የምናይ ይሆናል። ቴንኪው